እግዚአብሔር ስም የተባረከ ይሁን። እንግዲህ እድል ቀንቶን በዚህ ስለምንካፈል እግዚአብሔርን ቃል እኔም እድል ቀንቶኝ አብሬ ቃል ስለማካፈል እግዚአብሔር ስም የተባረከ ይሁን። አሜን። እያየን ያለነው እንግዲህ የመጨረሻው ዘመን ትምህርት ነው። ክብር ለእግዚአብሔር ይሁን። የመጨረሻው ዘመን ነው እያየን ያለነው። የመጨረሻው ዘመን ከብሉይ ኪዳን ነው የሚጀምር ብለን በብሉይ ኪዳን ያሉ የተመረጡ አባቶችን አየን። ታስታውሳላችሁ? ከዛ በኋላ ያው ወደ አዲስ ኪዳን ስንገባ የመጨረሻው አማኑኤል ብለን እግዚአብሔር ከኛ ጋር ነው ብለን ስለ ክርስቶስ አየንና ስለ መጨረሻው ዘመን ስንመለከት ማስጠንቀቂያዎች ስላሉ እና አጥብቃችሁ ጸልዩ ስለሚል ከሰባቱ አብያተ ክርስቲያን ውስጥ ልንማረው የሚገባ ከነሱ ምን ወስደው ነገር አለን ለዝግጅት ብለን ነው እያየን ያለነው። እና በመጨረሻ ያየናት ቤተክርስቲያን ማናት? የመጀመሪያዋ ከሰባቱ አብያተ ክርስቲያን ኤፌሶን ናት። ኤፌሶን ምን ጎድሏት ነበረ? ምን ማስጠንቀቂያ ተሰጣት? ፍቅርሽን ስለጣልሽ የቀደመውን ፍቅርሽን አንቺ። ሁለተኛዋ ቤተክርስቲያን ማናት? ሰርመኔስ ምን የሚል ነው የተሰጣት? እስከ ሞት ድረስ የታመንኩን። ሶስተኛዋ ሳምንት ቤተክርስቲያን ያየናት ማናት? ጴርጋሞን ምን ተባለች? አታመቻምች። ሁለት ትምህርቶች ነበሩ ጴርጋሞን ውስጥ፣ የበለዓምና የኒቆላውያን ትምህርት። የበለዓም ትምህርት ሰዎችን ማደናቀፍ ነው። የኒቆላውያን ትምህርት ደግሞ ራስን ማጃጃል ነው። ምን እያሉ ጸጋ እንዲበዛልን በኃጢአት ጸንተን እንኑር ብለው ሁሉም ኒቆላ የሚባል ዲያቆን ነበረ እና ያ ዲያቆን በፈርስት ሴንቸሪ ይናገረውና ያስተምረው ያምንበት የነበረ ስለሆነ ያ ትምህርት እስከዛ ድረስ ዘልቆ መጥቶ ቤተክርስቲያኑን ግዴለሽ አድርጎ ነበር ብለናል። ከዛ ቀጥላ ያየናት ማናት? የዛሬ 15 ቀን ያየናት ቲያጥሮን። ቲያጥሮን ምንድን ነበር ችግሯ? አሁንም ከብሉይ ኪዳን የመጣ መንፈስ ኤልዛቤልን ትተዋታለህና ምን አቅርብ ነገር አለኝ። ስለዚህ በዛች በቲያጥሮ ለቀሩት ለጥቂቶቹ ግን ምንም የሚል ትእዛዝ ሰጣቸው። ቲሙ ሐሳቡ ምንድነው? ያለህን ነገር ጠብቅ። ክብር ለእግዚአብሔር ይሁን። ኤፌሶን የጣልከውን ፍቅር አንሳ። ሰርመኔስ እስከ ሞት ድረስ የታመን ከሆነ ጴርጋሞን ፕሊስ አታመቻምች። ቀጥሎ ማን ነው? ቲያጥሮን ያለህን ምን አለ ጠብቅ። ዛሬ ደግሞ ሰርዴስ ቤተክርስቲያን ንቃ በሚል ርዕስና ክብር ለእግዚአብሔር ይሁን። ስለ ንቃት እናያለን። ጌታ ይረዳናል። ሰርዴስን የምናገኛት ራዕይ ምዕራፍ 3 ላይ ነው የምናገኛት። ቁመን የእግዚአብሔርን ቃል እናነብና ከዛ ወደ ትምህርቱ እንሄዳለን። የጌታ ስም የተባረከ ይሁን። በጌታ ስም አነባዋለሁ። በሰርዴስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ።
ሰባቱ የእግዚአብሔር መናፍስትና ሰባቱን ከዋክብት ያሉት እንዲህ ይላል፣ ስራህን አውቃለሁ፣ ሕያው እንደመሆንህ ስም አለህ፣ ሞተህማል። ስራህን በአምላክ ፊት ፍጹም ሆኖ አላገኘሁትምና የነቃህ ሁን። እንደገና ላምበው። ስራህን አውቃለሁ፣ ሕያው እንደመሆንህ ስም አለህ፣ ግን ምን ብላል እያለው ነው? ሞተህማል። ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃህ ሁን። ሊሞቱ ያላቸውን የቀሩትን ነገሮች አጽና። እንግዲህ እንዴት እንደተቀበልክና እንደሰማህ አስብ፣ ጠብቀውም፣ ንስሐም ግባ። እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንድመጣብህ ከቶ አታውቅም። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ። የተገባቸውም ስለሆኑ ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ። ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል። ስሙንም በሕይወት መጽሐፍ አልደመስስም። በአባቴና በመላእክት ፊት ስለ ስሙ እመሰክራለሁ። መንፈስ ለአብያተ ክርስቲያን የሚለውን ጆሮ ያለው ምን ያልከውን የነቃሁን። እንጸልይ። እግዚአብሔር ሆይ እናመሰግንሃለን። ዛሬ ስለ ሰርዴስ ቤተ ክርስቲያን የተናገርከውን ለእኛም የሚጠቅመን ዘንድ እግዚአብሔር ሆይ በፊትህ እንማራለንና መንፈስ ቅዱስ እንድታስተምረን እንጸልያለን። እርዳን ጌታ እግዚአብሔር ሆይ መንቃት እንድንችል የቆምን መስሎን ከወደቅንበት ጌታ ሆይ እንድታነሳ እንለምንሃለን። ዛሬ ለሕይወታችን የሚጠቅም እንዲሆንልን ይህንን ትምህርት ደግሞ ምናልባትም በተለያየ ቻናል ሊሰሙ የሚችሉትን ሁሉ እግዚአብሔር አምላክ በኢየሱስ ክርስቶስ ስም እንድታነቃቸው እንጸልያለን። ትውልዱ እንዲነቃ እንጸልያለን። ትውልዱ ከመሞት እንዲነሳ እንጸልያለን። ትውልዱ ከጥፋት እንዲመለስ እንጸልያለን። ለእኛ ደግሞ ታላቅ መንቃት ይሁንልን። መንፈስ ቅዱስ እርዳ፣ እኔንም ባሪያን አግዘኝ፣ በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ዘመናችሁን ይባርክ። ጌታ አንድ ጊዜ ወደ ተራራ ወጣና ሊጸልይ ወደ ተራራ ወጣና ሲመለስ ምን ሆኖ አገኛቸው? ተኝተው አገኛቸው። መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው። እንደው ለጥቂት ሰዓት መትጋት ተሳናቸውን። እንግዲህ ያኔ ጌታ ሳይሰቀል ነው። አሁንማ ይልቁንም መንቃት አለብን። እግዚአብሔር አምላክ ይርዳል። የመንቂያ ጊዜያችን አሁን ነው። የመዘጋጃ ጊዜያችን እንግዲህ እነዚህን ሰባት አብያተ ክርስቲያን ትረካቸውን ልንሰማ አይደለም ልንማርባቸው ነው። የፈርስት ሴንቸሪዋ ቤተክርስቲያን ኤፌሶን እስከ 170 የነበረችው ቤተክርስቲያን ፍቅሯን ጥላ የደረሰባትን ነገር እናያለን። ሁለተኛ ሴንቸሪ ላይ የነበረችው ቤተክርስቲያን ሰርመኔስ ናት። በሰርመኔስ ቤተክርስቲያን የነበረውን ስደት መከራ አይተናል። የሰርመኔስ ቤተክርስቲያን ሁሉም ቸርቾች በዛ ሴንቸሪ ነበሩ፣ ግን አባቶች በክፍለ ዘመን ምን አድርገዋቸዋል ብለናል? ከፋፍለዋቸዋል። በ7 ክፍለ ዘመን ነው የከፋፈለው። ይህን ነገር እየደገምን እንናገራለን፣ እንድትይዙት ነው። ክብር ለእግዚአብሔር። 7 ጋር እግዚአብሔር ብዙ ጉዳይ ስላለው 7 የፍጹምነት ምልክት ነው እና 7 አድርጓቸዋል እነዚህን አብያተ ክርስቲያን። ለማናቸውም ግን ጳውሎስ ከኤፌሶኖች ደብዳቤ ሲጽፍ አላየንም አይደል? ደብዳቤ በመጽሐፍ ጳውሎስ በጣም እንትን ነው። ግን ከኤፌሶኖች ለሰርመኔስ አልጻፈ፣ ለጴርጋሞን አልጻፈ። ሚስጥር የሆኑ ቸርቾች ነበሩ። ወይ ጳውሎስ ካለፈ በኋላ ነው ወይ ፕላንት የተደረጉት። ግን ዮሐንስ ያውቃቸው። ስለዚህ ግን 7ቱን የቤተ ክርስቲያን ዘመን ይወክላሉ ተብሎ ይታሰባል። አሁን የምናያት ሰርዴስ ቤተክርስቲያን የ16ኛው እስከ 17ኛው ዘመን ያለችው ቤተክርስቲያን ትመስላለች ይባላል። በታሪክ የዛን ገጸ ባህሪ ታሳያለች። የጴርጋሞን ቤተክርስቲያን ከጉድጓድ የወጡበት ከካታካምቡ መከራ ውስጥ የወጡበት ነው ብለናል። ያን ይመስላል ብለናል። ሁሉም በአንድ ላይ ሆነው ግን ለምንድን ነው እንዲህ የተለያየ የሆነ? አንዳንዱ ያመቻምቻል፣ ሰላም አድርጎ ይኖራል አይደል? አንዳንዱ ደግሞ ኖ ይላል፣ ኃጢአትን፣ ስደት ይገጥመዋል። እንደዛ ነው። አሁን ያለነው ራሱ እንደዛ ነው። ስለዚህ ይቺ የሰርዴስ ቤተክርስቲያን በ16ኛው እና በ17ኛው ክፍለ ዘመን የነበረችውን ቤተክርስቲያን ትመስላለች
ይቺን ቤተክርስቲያን ስታዩት ምን እያላት ነው ያለ? ስም አለ አላት። ምን አላት? ስም አላት። ግን ምን ብለሃል? ሞተሃል። ምን የሚል ስም አላት? ክርስቲያን የሚል ስም አላት። ቸርች የሚል ስም አላት። ውስጧ ግን ኦልሬዲ ምን ያለ ነው? የሞተ ነው። ምን እንደነበር ታውቃላችሁ? በዚህኛው ሴንቸሪ በጣም አሁን የምናያቸው ብዙ የቸርች ቢልዲንጎች የቢልዲንግ ግንባታ ላይ ናቸው። በውጭ ሲታዩ የሚታይ የውጭ ነገር ምንድነው? በሽበሽ ነው። በሽበሽ ነው። እና የህንፃ ግንባታ ላይ የውጭ ስራ ላይ የበዛበት ነበር። 16 17ኛው መቶ ክፍለ ዘመን እንደ ፋሽን ህንፃዎችን መስራት በየቦታው መስራት። በነገራችን ላይ እነዚህን ኢንፎርሜሽኖች ቸርች ኤጅ ብላችሁ ጎግል ብታረጉ ታገኛላችሁ። ቸርች ኤጅ ብላችሁ ጎግል ብታረጉ የትኛው ቤተክርስቲያን በየትኛው ዘመን እንደሚል ያሳያቸዋል። እና እዛ ላይ ብዙ መረጃ ልታገኙ ትችላላችሁ። እና ምን የሆነበት ነው? በውጭ እያማሩ በውስጥ ግን የሞቱበት ጊዜ ነበረ። በውጭ እያማሩ በውስጥ ግን የሞቱበት ነበረ። እንግዲህ ወደ ዋና ሐሳባችን ስንገባ ይቺ ቤተክርስቲያን የቆመች መስሏታል። ሰርዴስ ቤተክርስቲያን ምን ያለች መስሏታል? የቆመች መስሏታል። ትልልቅ መስቀሎች ላይ ሰቅለዋል። ስሞች አሏቸው። አለባበሳቸው ያማረ ነው። የፓስተሮቹ ልብስ ወይም የፖፖቹ ልብስ፣ የዲያቆናቱ ልብስ ሲታዩ ማቴዎስ 23 ማለት ነው። የቀሚሳቸውን እጅጌ ያሰፋሉ፣ ያስረዝማሉ። መምህር ፓስተሩ፣ ነብዩ አቤት ማሳለም ምናምን በቃ አንቱ የበዛበት እና ስም ውስጡ ግን እግዚአብሔር ከዚህ ይጠብቃል። ማተብ አስሮ ትልቅ መስቀል አድርጎ በውስጥ ከመሞት እግዚአብሔር እያሳለሙ ከመሞት እየሰበኩ ከመሞት እንደዛ ነው የነበረ እና ይቺ ሰርዴስ ቤተክርስቲያን ምልክት ናት። ነገር ግን በውስጧ እኔ አይደለም ብሎ መጽሐፍ ቅዱስ ነው የሚለው፣ ጌታ ኢየሱስ ነው የሚለው። ስም አለ ግን ምን ብለሃል? ሞተ። ጌታ ኢየሱስ ክርስቶስ እነዚህ ፈሪሳውያንን ነው አይደለ? እናንተ በምን የተለሰናችሁ መቃብር ይላችኋል? በኖራ የተለሰናችሁ መቃብር እላያችሁ ሲታይ በደንብ የተለበጠ ቆንጆ የሆነ አንድ ጊዜ አንድ የምን ጣቢያ ነው ሳዳምጥ፣ ኢትዮጵያ ሬዲዮ ጣቢያ ሳዳምጥ ሰዎች ደስ የሚላቸውን ነገር ይጠይቃሉ ሰውየው እና አንዱን ኢንተርቪው ያደረገው ጋዜጠኛው እኔ በሬዲዮ ነው ሰው ምን ደስ ይለዎታል ሲለው እኔ ደስ የሚለኛል ሁለት ነገር ደስ ይለኛል። አንደኛው ዮሴፍ ሲሄድ ደስ ይለኛል፣ የአዲስ አበባ። ሁለተኛው መርካቶ ሲሄድ ደስ ይለኛል። ለምን ሲለው ሁለቱም ስራዎቼ ናቸው። እንዴት አንተ ዮሴፍ ሲሄድ እኮ ሰው ያለቅሳል፣ ቀብር ቦታ ነው። እንዴት አንተ ደስ ይላል እንዴ? የሐውልት ስራዎችን ሳይ እንዴት አድርጌ ሰራኋቸው እዬ ደስ ይለኛል። ሰው የሚያለቅስበት አዎ ደስ ይለኛል። ዲዛይን እንዴት እንደወጣው ደስ ይለኛል። ጽሑፉን እንዴት አድርጌ እንደጻፍኩት ሳይ ደስ ይለኛል። እንደውም ጭር ሲል አንዳንዴ ወክም አደረገው ወደ ዮሴፍ ነው አለ። ምን ልትል መቃብሮች ላይ የተለሰኑ መቃብሮች፣ በውጭ የሚያምሩ መቃብሮች፣ ውስጣቸው ግን ምን ይሆነ? ሰው ውስጡ ግን በሆነ ነገር ደስ ይለዋል። እሱ ስራው ስለሆነ ነው። መርካቶ ሲሄድ ደግሞ ይኸው ሁሉ ሰው እሰራባታለሁ እላለሁ። ሬሳ ሳጥን ገበያ ሄዳችሁ ታውቃላችሁ? ስራ እንዴት ነው ስትሏቸው ምንም ይመስል ይላቸዋል። ለእነሱ ቢዝነስ ሰው ምን ሲል ነው? ሲሞት ነው። ገበያ ጠፋ፣ የሚሞት ጠፋ። አሁን ቤተክርስቲያን በቃ ምን የምታምር የሬሳ ሳጥን ነበረች። አይገርማችሁ?
እግዚአብሔር የሚያምር የሬሳ ሳጥን ከመሆን ይጠብቃል። ውስጡ ሲከፈት ሙት የሚሸት የተላ የገማ ጥቅም የሌለው የተጣለ ዩዝለስ የተረሳ ስም ከላይ የተጻፈበት። እግዚአብሔር ከዚህ ይጠብቃችሁ ወገኖች። እግዚአብሔር ከዚህ ያውጣችሁ። ስም ብቻ ከመሆን የስም ክርስቲያን ከመሆን ቸርች ይሄዳል ከሚባል ዘማሪ ናት ከሚባል ሰውየው ቸርቻቸው የሆነች ዘማሪ መጥቶ ሲዘምሩ ስታሸበሽብ አየና አቤት ሲያምር እንትኑ ማለት ነው። የኢትዮጵያ ስንዘምር እንትን እንለብሳለን ጋዋን። እዛ ቁጭ ብሎ አየና ሚስት የለው ባገባታል አገልጋዩ። ከዛ አገባታል። ካገባት በኋላ እቤት ሲሄድ ሌላ ናት። እዛ ወደ ቸርች ሽማግሌዎች ሂዶ እባካችሁ ያንን ጋዋን ሽጡልኛል። ያንን ጋዋን ስትለብስ ነው ምን የምትሆነው? መዝሙር ብቻ ናት ልጅቷ፣ ጋዋን ብቻ ናት ልጅቷ። ውስጧ ግን የለም፣ ክርስቲያን አይደለችም ወገኖቼ። ጋዋን ብቻ ከመሆን እግዚአብሔር አምላክ ይጠብቀን። መዝሙር ዘማሪ ተብሎ ተጽፎብን ውስጣችን ዘፋኝ ከሆነ መንፈስ እግዚአብሔር ያወጣል። ውጩ የተጻፈበት ዘማሪ ነው፣ ውስጡ ግን የሚዘፍን። በዚህ ዘመን እንዲሆን አይመስላችሁም? እኔ ስለ ፈርስት ሴንቸሪ ስለ 16ኛው ምናምን ክፍለ ዘመን እያልኩ እኛ ጋር በዚህ ዘመን ልንማርበት ያስፈልገናል። ኮትና ከረባት ምን ያደርግልናል? ህይወት ከሌለው ምን ያደርጋል ወገኖቼ? ኮትና ከረባት አይጠቅመንም፣ አይጠቅመንም፣ አይጠቅመንም። ኮትና ከረባት ሾህ ማለት አሁን ክርስትና ነው አይደል እንዴ? ሾህ ስንቶቻችን ኮታችን አምሮ፣ ሳምሶናይታችን አምሮ፣ አለባበሳችን አምሮ ውስጣችን የሞተ ነው ወገኖች። በዚህ ዘመን ያለች ቤተ ክርስቲያን ራሷን ልትፈትሽ ያስፈልጋታል። ጭብጨባ ብቻ አይደለም። ጌታ ይርዳን፣ ከጭብጨባ መንፈስ ያውጣን። የሰርዴስ ቤተ ክርስቲያን አለው የምትል ግን ምን ያለች? ጌታ ካልመሰከረላችሁ ምን ይጠቅማችኋል? ጊዜ ማባከን ነው ወገኖቼ፣ ጊዜ ማባከን ነው። ሰርዴስ በህይወት አለው ትላለች፣ እሷ ግን ምን ብላለች? ሞታለች። በቀጥታ ወደ አስቀመጥኩት አውትላይን ልግባ። እየዘባረኩ ስለሆነ ጌታ ይርዳን። ማን ነበር ተናጋሪው? ማን ነው ተናጋሪው? ልብ አድርጉ። በመግቢያው ላይ ሲናገራቸው የሚናገረው ኢንትሮዳክሽን አለ፣ ራሱን የሚያስተዋውቅበት። ማንኛ አላቸው? ሰባቱ የእግዚአብሔር መናፍስት ያሉት ነው የሚናገረው እዚህ ጋር። ሰርዴስ ላይ ሞቶ የነበረው የተነሳው ጴርጋሞን የተሳለ ሰይፍ፣ ቲያጥሮን የእሳት ነበልባል፣ ሰርዴስ ሰባቱ መናፍስት፣ ሰባቱ የእግዚአብሔር መናፍስትና ሰባቱ ምን ያለው? ለምንድን ነው እነዚህን ያመጣችሁ? ሰባቱ መናፍስት ተባረኪ ብሎ መናፍስት ማለት አጋንንት ማለት አይደለም። በእርግጥ መናፍስት አጋንንቶች መናፍስት ይባላሉ። መናፍስት ማለት አሰራር ነው። ክብር ለእግዚአብሔር ይሁን። ሰባቱ አሰራር ያለው አንደኛ ሰባት የሚለው ፍጹምነትን ያመለክታል። እግዚአብሔር ነገሮችን ፍጻሜ ላይ የሚያደርጋቸው ብዙ ጊዜ በስንት ነው? ሰባቱ የእግዚአብሔር መናፍስት ያሉት ኢየሱስ ክርስቶስ፣ የፍጻሜው ኢየሱስ ክርስቶስ። ክብር ለእግዚአብሔር ይሁን። ነገሮችን የሚጨርሰው ኢየሱስ ክርስቶስ፣ በፍጹምነት የተሞላው ኢየሱስ ክርስቶስ፣ ጀምሮ የማይተወው ኢየሱስ ክርስቶስ አይቷል፣ ተመልክቷል። ሰርዴስ ሆይ የሚናገርሽ ፍጹም የሆነው ኢየሱስ ክርስቶስ ነው። ነገርን ከግብ የሚያደርሰው ኢየሱስ ክርስቶስ ነው። ፍጹምነትን የሚወደው ኢየሱስ ክርስቶስ ነው። እንደውም ነገር ፍጹም ሆኖ አላገኘሁትም። ዛሬ ለሚሰማን ሁሉ እንናገራለን። ሰባቱ የእግዚአብሔር መናፍስት ያሉት ኢየሱስ እንደዚህ ይላል፣ ነገር ፍጹም ሆኖ አላገኘሁትም። ይርዳን። ፍጹምነቱን ያመለክታል።
እግዚአብሔር ፍጹም እንድንሆን ይፈልጋል። ወደ ፍጻሜ እንድንመጣለት ይፈልጋል። የተከፋፈለ የተጀማመረ ነገር እንድንሆን አይፈልግም። እግዚአብሔር ማድረስ ይፈልጋል። ከግብፅ ያወጣ ከነዓን ማድረስ ይፈልጋል። የእግዚአብሔር ፍላጎቱ ይሄ ነው። ኢየሱስ ክርስቶስን ለኛ የሰጠ ጆሮ ያለው የሚሰማ ካለ መንግስተ ሰማይ ሊያገባን ኢየሱስ ፈልጓል። ነገሩን ሊፈጽም ፈልጓል። ተጀምሮ ምድር ላይ እንዲቀር አይደለም። የቤተ ክርስቲያን ጉዳይ ምድር ላይ አይደለም፣ ወደ ሰማይ መሄድ። ወደ መጨረሻ ስትመጣ እወስዳቸዋለሁ ይላል። ኢየሱስ ሊፈጽም ይፈልጋል፣ ሊያከናውን ይፈልጋል፣ ሊጠቀልል ይፈልጋል። በጅምር ሊያስቀረን አይፈልግም ኢየሱስ ክርስቶስ። ሰባቱ የእግዚአብሔር መናፍስት ያሉት ፈጻሚው ኢየሱስ ክርስቶስ፣ ጀማሪው አይደለም፣ ፈጻሚው ኢየሱስ ክርስቶስ። ክብር ለኢየሱስ ይሁን። እንደዚህ ይላል፣ ንገርልኝ። ኢሳይያስ ምዕራፍ 11ን እንየው እስቲ። ምንድን ነው የሚለው? ማን ነው የሚያወጣው? አንብቢልኝ። ቁጥር 11 ቁጥር 2 ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦን ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ። አድምጡ። መጀመሪያ የእግዚአብሔር መንፈስ ኢየሱስ ክርስቶስ የማን መንፈስ ያለው? የሚናገር የእግዚአብሔር መንፈስ ያለው ነው። ክብር ለእግዚአብሔር ይሁን። ሰርዴስ ሆይ የእግዚአብሔር መንፈስ ያለው ይናገርሻል። አንቺ ሙት ሆይ ያለሽ የሚመስልሽ ሆይ፣ ቆሜ ሄዳለሁ የምትይ ሆይ፣ የተለሰነ መቃብር የሆንሽው ሆይ፣ ሬሳሽ ያማረው ሆይ፣ የእግዚአብሔር መንፈስ ያለው ትንሣኤን የሚሰጥ መንፈስ ያለው ነው የሚናገርሽ። ከሙታን ተነሽ። ክብር ለእግዚአብሔር ይሁን። የእግዚአብሔር መንፈስ የፍቅር መንፈስ። ኢሳይያስ የእግዚአብሔር መንፈስ ብሎ ነው የሚጀምረው። አንዱ መናፍስ ተብሎ የተጠራው የእግዚአብሔር መንፈስ ከማን ላይ አለ? ከኢየሱስ ላይ አለ። ቀጥሎ ምን ያለ? የምን መንፈስ ይሏል? የጥበብ መንፈስ፣ ሚስጥራትን የሚገልጠው መንፈስ፣ ነገሮች የማይሰወሩበት መንፈስ፣ ውስጥ የሚመረምረው መንፈስ፣ እንቆቅልሽን የሚፈታው መንፈስ፣ ችግርሽን የሚረዳው መንፈስ፣ እሱ ያለው ኢየሱስ ክርስቶስ ዛሬ መልእክት አለው። ሰርዴስ ሆይ ሙተሽ እያለ ጥበብ ጠፍቶብሽ እያለ ዛሬ ግን መልእክት ያለው ማን ነው? ባለ ጥበቡ ኢየሱስ ነው። ክብር ለእግዚአብሔር ይሁን። ጥበብ ያለው ኢየሱስ። ክብር ለጌታ ይሁን። ለሚሰሙን ጆሮ ላላቸው ሁሉ እናገራል። ጥበብ ያለው ኢየሱስ፣ ውስጥን የሚመረምረው ኢየሱስ ዛሬ ከሙታን እንድንነሳ ይፈልጋል። ከሞትንበት እንድንነሳ ነግሬያችኋለሁ። ርዕሱ የሚለው ዋናው መልእክት ንቃ ነው። ከሞትክበት ንቃ። ክብር ለእግዚአብሔር ይሁን። በሙታን መንፈስ ሆነ ቸርች አትመላለስ። ሞተሃል ያለህ ይመስልሃል። ማንም የቆመ ይመስለው እንዳይወድቅ ይጠንቀቅ። የሰርዴስ ቤተ ክርስቲያን በዚህ ዘመን የምትታይ ናት። ጭብጨባ ብቻ የሆነች፣ ሽብሸባ ብቻ የሆነች፣ የእግዚአብሔር መንፈስ የሌላት፣ ጥበብ የሌላት፣ ማስተዋል የሌላት። ክብር ለእግዚአብሔር ይሁን። ወገኖቼ ጥበብ ያለው ኢየሱስ እንደዚህ ይላችኋል ዛሬ ከሙታን ተነሱ፣ ንቁ። ቀጥሎ የማስተዋል መንፈስ፣ ነገሮችን የሚገነዘበው ኢየሱስ ክርስቶስ፣ ልታምታታው የማትችለው ኢየሱስ ክርስቶስ፣ ልትሸውደው የማትችለው ኢየሱስ ክርስቶስ፣ አስተዋዩ ኢየሱስ ክርስቶስ፣ ነገሮችን በግምት የማያደርገው ኢየሱስ ክርስቶስ፣ ይሄ መንፈስ ያለበት ኢየሱስ ክርስቶስ ሰርዴስ ሆይ ይናገርሻል፣ ሞተሻልና ንቂ። ክብር ለእግዚአብሔር ይሁን። ሰርዴስ ውጯን ታሳምራለች፣ መቃብሯን እስከ መቼ መቃብራችን እናሳምራለን ወገኖቼ? እስከ መቼ ሰው መቃብሩን ያሳምራል? በክርስቶስ ኢየሱስ ደነን ሳለን እስከ መቼ መቃብራችን እናሳምራለን? እስከ መቼ በውጫችን አምረን በውስጥ እንሞታለን? የሞተ መንፈስ ባለፈው ካስታወሳች ትንሣኤ የሌለው ክርስትና፣ ጸጋ እንዲበዛልን በኃጢአት ጸንተን ኑር የሚል የደከመ ሕይወት፣ ደካማ የሆነ ክርስቲያን፣ ሲያቅተው በጸጋ የሚያስመስል ክርስቲያን። ይቺ ደግሞ የምትገርም ናት። በጣም ነው የምታምረው። ትኳኳላለች፣ ታሳምራለች። ራሷ ቸርች 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 ቸርች፣ አቤት ቸርች፣ ቄሱ፣ መምሩ፣ ፓስተሩ፣ ነብዩ ሙት ከሆንክ ምን ይጠቅምሃል አንተ? ሰብስታንሱ እኮ ኢየሱስ ነው። ክብር ለእግዚአብሔር ነው። ሰብስታንሱ እኮ መንፈሳዊነት ነው። ሰብስታንሱ እኮ ማስተዋል፣ መቀየር ውስጥ ነው እንጂ ውጫችን ኢየሱስን አይሸውደው።
ብዙ የሚሸውዱ የሚመስላቸው ክርስቲያን ኢየሱስ አይሸውድም። ማስተዋል ያለው የማስተዋል ጥበብ ያለው ኢየሱስ ክርስቶስ እንደዚህ ይላል። የሚያስተውለው ኢየሱስ ክርስቶስ አንዱ መናፍስት የማስተዋል መንፈስ፣ ክብር ለእግዚአብሔር ይሁን። ያስተውላል፣ ያገናዝባል። መጨረሻ ላይ ስለ መሄድ ነው የሚናገረው። ይሄ ሁሉ የሚናገራቸው ስለ መሄድ ነው የሚጠቀልለው። የማይሄዱ አሉ፣ ከሚሄዱት ሁኑ። እስቲ አሜን በሉ። በቃ እግዚአብሔር ከሚሄዱት ያድርገን፣ ከሚነጠቁት ያድርገን። በዚህ ምድር ይሄን ያክል ዓመት ኖረን ጥቅም የለውም። ህይወት እንሽጠት፣ እንነሳ። ክብር ለእግዚአብሔር ይሁን ወገኖች። ይንካን እግዚአብሔር፣ መንፈሱ ይንካን። የማስተዋል መንፈስ፣ ከዛ የምክር መንፈስ፣ የካውንስሊንግ መንፈስ፣ ስትደክም የሚያበረታ ኢንከረጅ የሚያደርግህ፣ ተመለስ የሚልህ፣ መንገድ የሚያሳይህ፣ ልክ አይደለም የሚልህ የክብር መንፈስ ያለበት ኢየሱስ ክርስቶስ ካውንስል ያደርጋል። ሙታልና ተነስ፣ ከሞትክበት ተነስ፣ ከደከምክበት ተነስ፣ ከጠፋህበት ተመለስ። ለማን ጥቅም? ሰርዴስ ለራስህ። ለጌታን ጠቅመው ምኛ ጌታማ ንጉሥ ነው። እሱማ አምላክ ነው። በዘላለም ክብሩ ይኖራል። በሰማየ ሰማያት ከብሯል። መላእክት ሁሉ ያከብሩታል። አንድ ነገድ ግን ጠፍቶበታል። ሰው የሚባል ነገድ ጠፍቶበታል። ስለዚህ እየታገለ ነው። ካስታወሳችሁ ከዘፍጥረት ጀምሮ እግዚአብሔር የሚያደርገው ትግል፣ በአዳም ያደረገው ትግል፣ የመጨረሻው ዘመን ትምህርት ከአዳም ነው የሚጀምር ብለናል። ለአዳም ያደረገው ትግል ሰውን እንዴት እንደሚወደው በአምሳሉ ፈጠረው፣ በመልኩ ፈጠረው። ከዛ ሲጠፋበት ምን አደረገ? ወደ ኖህ ደግሞ ተሻገርና ሲሞክር በኖህ ዘመንም ጠፋበት። እንደገና ኪዳን አደረገ። አዳም ላይ ብዙ ተባዙ፣ ሰው እንዲበዛ። አቤት ጌታ ቸሩ! ሰውን ይኸውና፣ ሰው ሆይ እወድሃለሁ፣ ብዛ፣ ብዙ እኔን የሚመስሉ ፈልጋለሁ አለ በአዳም። አቃተው። ሰው ሲወድቅ ራቁትን ሲያዋዘንለትና አለበሰና ሸኘውና ሲጠብቀው በኖህ ዘመን ደግሞ የከፈው ክፉ እርስ በርሱ ወንዱ ከወንዱ ጋር የሚገባ ክፉ የሚዘፍን የሚጫፈር ሊያጠፋው ሲል እንደገና ዘነለት፣ ኪዳን አደረገለት። ያን አልፎ መጥቶ ደግሞ ምዕራፍ 11 ላይ ስደቱ ካስታወሳችሁ ደግሞ ምን ሆኑ? ደግሞ በእግዚአብሔር ላይ አመፀው ወደ እግዚአብሔር እንሄዳለን፣ ሰላማዊ ሰልፍ እናደርጋለን ሲሉ ደግሞ ሊያጠፋው። አይ ሰው በጌታ የተወደደ፣ እስኪ አሜን በሉ ባካችሁ። እግዚአብሔር ይወዳችኋል ወገኖች። ሰው አላወቀም፣ በእግዚአብሔር ተወዷል። የፍጥረት ቁንጮ ነው። በቃ አላጠፉ። ዘር መርጣለሁ። አብርሃምን ዘር መረጠለት። አሁንም አልሆን ሲል በባርነት አስገዛለሁ። ሙሴን ደግሞ ላከለት። ውጣት ደግሞ እስቲ ዛርጌ ለስራ። የእግዚአብሔር ፍቅር ብዙ ነው። አልሆን ሲል መጨረሻ የዕብራውያን ጸሐፊ እንዳለን በመላእክቱ ተናገረ፣ በነቢያቱ ተናገረ። አሁን ግን በመጨረሻ በልጁ ተናገረ፣ በኢየሱስ ተናገረ። ራሱ አማኑኤል ሆነ። እግዚአብሔር ከኛ ጋር ሆነ። አሁንም አልገባንም፣ ልመጣ ነው እያለ ነው። ኢየሱስ ይመጣል። ከሞተ ሕይወት እንንቃ። ኢየሱስ ይመጣል። የምክር መንፈስ ያለበት ኢየሱስ ክርስቶስ። ከዛ የኃይል መንፈስ። እስቲ ኃይል በሉ ባካችሁ። ኃይል የሚሰጥ እግዚአብሔር፣ በነገሮች ላይ ኃይል የሚሰጠው ኢየሱስ ክርስቶስ። የኃይል መንፈስ፣ የብርታት መንፈስ፣ የጉልበት መንፈስ፣ ይህን ዓለም የማሸነፍ መንፈስ ያለበት ኢየሱስ ክርስቶስ። ይሄ መንፈስ ያለው ኢየሱስ ክርስቶስ ሰርዴስ ሆይ እንደዚህ ይልሃል፣ ፈቃደኛ ከሆን ኢንከረጅ አደርግሃለሁ፣ ኃይል እሰጥሃለሁ፣ ፓወር እሰጥሃለሁ፣ ታመልጣለህ፣ ትሰብራለህ። ግን ንቃ ሌባው መጥቶ። እስኪ ይርዳን እግዚአብሔር ወገኖች፣ ይርዳን እግዚአብሔር። ለደካማው ኃይልን የሚሰጥ ኢየሱስ ክርስቶስ፣ ጉልበት ለሌለው ጉልበት የሚጨምር ኢየሱስ ክርስቶስ። እግዚአብሔርን በመተማመን የሚጠብቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ አይደክሙም፣ አይታክቱም። እንዳትደክም እንዳታክት ከፈለክ ወደ ኢየሱስ ተመለስ። ንቃ። ዘመን አልቋል። ንቁ ወገኖች፣ ልንነቃ ያስፈልገናል። ክብር ለእግዚአብሔር ይሁን። ሰባቱ የእግዚአብሔር መናፍስት ያሉት ከእሳይ ስር የወጣው ኢየሱስ ክርስቶስ
የኃይል መንፈስ ያለበት ኢየሱስ ክርስቶስ ዛሬ እጁን ወደ እናንተ ዘርግቷል። ምን ሊያደርግ እንደሆነ ታውቃለህ? ሰርዴስ ሆይ ከነቃ ኃይል ይሰጣል፣ ትወጣለህ ከዚህ። እስቲ አሜን በሉ እባክህ። የሚያወጣ የእግዚአብሔር መንፈስ ያገኛችሁ። እችን ከተማ የሚያወጣ ትውልዱን የሚያወጣ እናንተ በሙት መንፈስ ያላችሁ የምትሰሙን ሆይ ዛሬ ንቁ፣ በኢየሱስ ክርስቶስ ይንቁ ዛሬ ወገኖች። በብዙ ሙት መንፈስ ሆኖ ግን ክርስቲያን ነኝ፣ ዘማሪ ነኝ፣ ሰባኪ ነኝ፣ የትየክ ነው አገልግሎት ምንድነው? ህይወት ያስፈልጋል። መጀመሪያ ይርዳን እግዚአብሔር። የሚያገለግለው መቻጣ እኔ ባቅራራ ባላቅራራ፣ እኔ ብሰብክ ባልሰብክ፣ በሰማይ ብዙ መላእክት አሉት። ጴጥሮስ ወይ ምን ሰይፍ ትመዛለህ? እኔ እኮ ብፈልግ ብዙ መላእክት አሉ። አንተ ፓስተሩን አገለገል ካላገለገልክ፣ ነቢይ ሆነ ተነበይ ካልተነበክ፣ የሰራዊት ጌታ እግዚአብሔር ምኑም አይደለም። ሰው ሆይ ሰራ አልሰራ ለእግዚአብሔር እፍኝ የሚሞላ ነገር አናደርግም። ለራሳችን ክብር ግን ወደ እሱ እንጠጋ። ዘመን አልቋል። ስንት ሰው መንግስተ ሰማይ መግባት ይፈልጋል? መሽቷል እኮ፣ ሰዓቱ ደርሷል። አሁን ስድስተኛው ሽኮ ነን ያለ ነው። አሁን ሰባተኛው ሽኮ የጌታ ሰንበት ነው። በሰንበት ከመሰደድ እግዚአብሔር ያውጣችሁ። ቁጥሩን ተቀበል አትቀበል ከመባል እግዚአብሔር ያውጣችሁ። በባስ ትኬት አይደለም የምትሄድ፣ በቁጥር ነው የምትሄድ። ቁጥሩ ከሌለ ገንዘብ የለህም። ይርዳን፣ ያስመልጣችሁ። እግዚአብሔር መሽቷል፣ ያስመልጣችሁ። እግዚአብሔር የቆማችሁ መስሏችሁ ከሆነ ሳምሶን ጸጉሩን ከተላጨ በኋላ ፍልስጤሞች መጡብህ አለችው። እንደ ድሮ መስሎ ሲሞክር እንደ ድሮ አይደለም ሳሚዬ ወደ ሰንሰለት። አንዳንዶቻችን እንደ ድሮ የሆን ይመስለናል። ጆሮ ያለው ይስማ። እንደ ድሮ የሆንክ የመሰለ እንደ ድሮ አይደለም። ፈትሽ ራስህ። እግር ይፈተሽ፣ እጅ ይፈተሽ፣ ልብ ይፈተሽ፣ ውስጥ ይፈተሽ። ሰርዴስ የሞትሽ ሙታሙት ምትገሚ ምትሸቺ መቃብርሽ አማረ ምን ያደርጋል? እስቲ ይርዳን ወገኖቼ። በዚህ ከተማ የሆነ ድንጋይ ህንፃ እንፈልጋለን። ድንጋይ የምንገባበት ማለት ነው። ትውልድ የምንሰበስብበት። ለእኛ ምን ያደርግልናል? ለጌታ ስራ ነው እንጂ ስሙ የተባረከ ይሁን። ስራ ልንሰራበት፣ ሰው ዝናብ እንዳይመታብን፣ ፀሐይ እንዳይመታብን፣ የዚህን ምድር እድም ለመጠበቅ ስንል የሆነ ህንፃ ጠይቀነዋል ጌታ። ያ ምኑ ነው ለጌታ ኢምፖርታንት? ሂውመን ቢንግ ነው። ክብር ለእግዚአብሔር ይሁን። ይርዳን። በሌላ መንፈስ መጣሁባችሁ፣ እንኳን መጣሁ። ክብር ለእግዚአብሔር ይሁን። ስሙ የተባረከ። ሰርዴስ መሞቷን ያላወቀች ሰው እንዴት መሞቱን አያውቅም? ሰው መታመሙንም ያውቃል፣ እንኳን መሞቱን። እስኪ አትለማመድ በሉ እስቲ። አሜን እስቲ አሜን። ከልምምድ ህይወት እንውጣ። አንዳንድ የወንድ ላጤ ቤት ክፍት አድርጋችሁ ገብታችሁ ታውቃላችሁ? ድሮ ሀገር ቤት እያላችሁ እሱ ምንም አይመስለውም። ሽታው ተስማምቶ እግሩን አቆላልፎ ቁጭ ብሎ ተዘያለ። ክፍት ስታርጉ ግፍ ያረጋችኋል። ሽታው ለሱ ይሸቱ። ብራዘር ካልሲዎች አሉ ማለት አለባችሁ። ያን ጊዜ ገና ስናገር ሸተታችሁ እንዴ? አንዳንዱ ሰው ያለበት አትሞስፌር አይሸቱ። የኤሊ ልጆች አይሸታችሁ። ይሽተተን ሞተሻል አልኳላት። ጌታ መጣን። ከባድ መልእክት ነው። ሰርዴስ ምን ላይ ነው ያለ ነው ዘንድሮ? ዘንድሮ እኮ መሞቱን ሳያውቅ በአንድ እግሩ ሚዳንስ ክርስቲያን ነው የቦላው አይደል? የለም ህይወት ፍተሻ የለም ወገኖቼ። ሺህ ነብይ ስማችሁ የሚጠራ ምን ያደርግላችኋል? ኢየሱስ ስማችሁን ካልጠራው ይጠቅማችኋል?
ይርዳን እግዚአብሔር፣ ይርዳን እግዚአብሔር። ወገኖቼ ሙት ሆነን በህይወት እንዳለን አክታናል። በዚህ ዘመን ያለችው ቤተክርስቲያን እንደዛ ነው። ከዛስ የምን መንፈስ ይሏል? የኃይል መንፈስ፣ የእውቀት መንፈስ። ሰባቱ መናፍስት እየገለጡ ነው። የእውቀት መንፈስ ነገሮችን የመመርመር መንፈስ፣ የመረዳት መንፈስ፣ የእግዚአብሔር ምስጢር የመግለጥ መንፈስ፣ አካሄድን የሚያስተምር መንፈስ እሱ ያለበት ኢየሱስ ክርስቶስ ሰርዴስ ሆይ መልእክት አለው ላንቺ፣ ሞተሽ። እግዚአብሔር የእውቀቱን መንፈስ ይስጠን ወገኖች። ራሳችን ሰርች የምናደርግ ዛሬ እመክራችኋለሁ ወገኖች፣ ከራሳችሁ ጋር ሁኑ። እስቲ አሜን በሉ። እስቲ ከራስህ ጋር ሁኑ በሉ። ከራሳችሁ ጋር ሁኑ። ከጎረቤት ጋር ምናምን አይደለም። ቃል ለከበደ ነው ለቶለስ አትበሉ። ቃል ለኔ ነው። ቃል ክብር ለእግዚአብሔር። እኔ ለኔ ብዬ ነው የሰማሁት። ለኔ ነው ብዬ አንድ ጊዜ አልጋዬ ላይ ስወጣ፣ አንድ ጊዜ ስንበረከክ ይሄን ቃል እየሰማሁ፣ አንድ ጊዜ ስነሳ ሰሞኑ ሰርዴስ አለው ወይስ ሙቻለሁ? ክርስቲያን እህት አንድ ጊዜ ቶሎ ድረሱ ልሞት ነው ብላ ደወለች። ልሞት ስለሆነ ቶሎ ድረሱ እንትላላችሁ። ሰው እንደዚህ ይላችሁ እያወራሽ አይደለም። አይ ሰይጣን አሁን ትሞቻለች ስላለኝ ቶሎ ነው። አንድ ወንድማችን እየወጣ ሄደ። ሲሄድ ሞታለች። ሶፋው ላይ ዝርግት ተብላ ተኝታ እግሯን አስተካክለች። ቢጠራት ከዛ ውሃ እየረጨ መጸለይ ቆየች። ነቃች። አለው እንዴ አለች። አዎ አለች። እና ምን ነሽ? ሰይጣን ሙተሻ እንዳትንቀሳቀሽ ብሎ እንዳትንቀሳቀሽ ስላለኝ የሞተ ሰው አይንቀሳቀስም ስላለኝ ግሬን አርድኩ። እያወቀሽ ነው የሞተች ሰው መሞቷ ምን ብለዋለች? ነው ከወገኖች መሞታችን አንዳንድ ጊዜ መሞትን ማወቅ ጥሩ ነው። በህይወት አለመኖራችን ማወቅ ጥሩ ነው። ስራችን ማወቅ ጥሩ ነው። ተግባራችን ማወቅ ጥሩ ነው። ይርዳን እግዚአብሔር። የእውቀት መንፈስ፣ ከዛስ እግዚአብሔርን የመፍራት መንፈስ። እግዚአብሔርን የመፍራት መንፈስ ያለው ኢየሱስ ለሰርዴስ መልእክት አለው። በህይወት አለው ትያለሽ፣ ሞተሻል፣ ፍርሃ እግዚአብሔር የለሽ። እግዚአብሔርን መፍራት አቁመሻል፣ በህይወት መመላለስ አቁመሻል። ይስጠን ፍርሃ እግዚአብሔር። ሰባቱ መናፍስት እነዚህ ናቸው። ሰባቱ መላእክት ይላል፣ ሰባቱ ከዋክብት ይላል። ምንድን ናቸው ከዋክብቶቹ? እዚህ ያለ ጉባኤ በእውነት ከሳት የተነጠቀ ትንታገ። እስቲ አሜን በሉ። ቃል አለው። ሃሌሉያ። መዘዝ የሚያደርገው ሰይፍ አለው። ሰባቱ ከዋክብት ሰባቱ መላእክት ናቸው። አይደለም እንዲህ ተማርነው? የሰባቱ አብያተ ክርስቲያን መልአኮች ናቸው። ምኖች ማለት ነው? ፓስተሮች፣ ቄሶች። እናንተ ልትሆኑ ትችላላችሁ። የሄደው ያ መልአክ ያችን ቤተክርስቲያን የከፈተው እነሱን ሁሉ በእጁ የያዘው ሰርዴስ ሆይ በእጄ ነሽ፣ ከሰባቱ እኮ አንዱ እኮ ነሽ። ሰባቱን ከዋክብት የያዘው ነው የሚያወራሽ። እና ከሰባቱን ስመለከት አንቺ ሞተሽ። ከሙት መንፈስ እንውጣ፣ እንንቃ። መልእክታችን ይሄ ነው። እስቲ ንቃ በሉ። እስቲ ለሚሰማን ሰው እስቲ ንቃ፣ እስቲ ንቃ። እግዚአብሔር አምላክ ያንቃል። ስራህን አውቃለሁ። ብዙ ጊዜ ጴንጤ እንደዚህ ይላል፣ መዳን በጸጋ ነው። ኒቆላውያን መዳን በጸጋ ነው። በቃ ጌታን ተቀብለናል፣ አንድ ጊዜ ድነን፣ አንድ ጊዜ ልጅ ሆነናል። እዚህ ጋር ስለመሰረዝ እንደሚወራው አላችሁ። ተጠንቀቁ፣ አትጃጃሉ። ክብር ለእግዚአብሔር ይሁን። ኦሆ ስራህን ምን እላለሁ? አውቃለሁ።
ምን መሰላቸው የሞተበት? ስራ እኮ ነው የሞተበት። ተግባር ዜሮ፣ ቱልቱላ ብቻ፣ ተናጋሪ ብቻ፣ ሰባኪ ብቻ። ስራን በደንብ አድርጌ አውቃለሁ። ተግባር ምን ያለ ነው? የሞተ ነው፣ ሙት ነው። እጄ ላይ ምንም ጌታ እንደዚህ አይበላችሁ። እጄ ላይ ሳየው ስራ የሞተ ነው፣ ህይወት የለውም፣ የሚንቀሳቀስ አይደለም፣ ተግባርም የለው፣ ሙት ነው። ሬሳ ይሸታል። አስመሳይ ነህ፣ ግብዝ ነህ፣ ውሸታም ነህ። አቤት የስብከት ለዚህ አካባቢ ሲቀሩ እንዴት ነው ማለታችሁ? ይድረሰልን መንፈስ ቅዱስ ይንካልን ሰዎች። አቤት ላለንበት ኮንቲነንት ሲከብደው፣ ለዚህ አሁን ላለንበት ለምዕራቡ ዓለም ጴንጤ ለዚህ ለአበሻው ነው የምንናገረው፣ በአማርኛ ነው የምንናገረው። አቤት ሲከብደው እኔ ኤስኤምኤስ ተልኮልኛ ቃል ከሰበኩ በኋላ ምን ትጨፈጭፈናለህ የሚል እንድትመለስ ነው የምነግርህ። ክብር ለእግዚአብሔር ይሁን። ስራዬም ደግሞ ሰባኪ ነው፣ ስብከት ነው ስራዬ። የኔ ፕሮፌሽን እንደው ሰባኪ ነኝ። እዚህ ፋብሪካ ሰራለሁ፣ አቦላለሁ እንጂ ለእንጀራ ለሆድ ይሞት እንጂ ሰባኪ ነኝ። ምንም ማድረግ አይቻልም። እስኪ ኢየሱስ ያድናል። እስኪ ያድናል ኢየሱስ። ብዙ ጊዜ ያድናል ኢየሱስ። ብዙ ጊዜ ይታደጋል ኢየሱስ። ብዙ ጊዜ ነፃ ያወጣል ኢየሱስ። ብዙ ጊዜ ይረዳል ኢየሱስ። ከሙታን እንንቃ። ይረዳሃል፣ ያግዝሃል፣ ያቆምሃል፣ ያጸናሃል ኢየሱስ ያወጣል። ስራን አውቃለሁ ብሎ አልተውህም። ባለጥበብ ያለ የጥበብ መንፈስ ያለበት ኢየሱስ ጥበብ ይሰጣል። እግዚአብሔር መፍራት ያለው ኢየሱስ እግዚአብሔር መፍራት ይሰጣል። እውቀት ያለው ኢየሱስ እውቀት ይሰጣል። ክብር ለእግዚአብሔር። ኃይል ያለው ኢየሱስ ኃይል ይሰጣል። ስራን አውቃለሁ። አንተ ንቃ። እስቲ ንቃ በሉ። ይርዳን እግዚአብሔር። አንተ የተፈታህ ጉባኤ ይርዳህ እግዚአብሔር። አንተ የተለቀ ጉባኤ ይርዳህ እግዚአብሔር። ኢየሩሳሌም ያደርስህ እግዚአብሔር። ተስፋህን ያስወርስህ እግዚአብሔር። ከሪፊውጅ ህይወት ያወጣህ እግዚአብሔር። በዚህ ሁሉ ጥገኛ መጠየቅ ነው። በዛ ምን ይላል? ሪፊውጅ ነን፣ ጥገኛ ነን። እዛ ጥገኝነት የለ፣ ሪፊውጅ የለ፣ ሁሉ ፓስ አለው። ሃሌሉያ። እኛ እኮ እዚህ ሬዚደንት አይደለንም እኮ። እዚህ እኮ እኛ ሀገራችን ቤት ነው። ምን ትሰራላችሁ ስንባል ወንጌልን ሰብክ ነው። ያን ሀገራችን ቁጭ አለ፣ ወንጌልን ሰብክ ነው። አባባ በዛ ነው ያለው፣ በላይ ነው ያለው። ንቃ፣ ከመሞት ውጣ። ህይወት ይኑርህ። ደግሜ ልበልህ፣ ህይወት ይኑርህ። በህይወት እንመላለስ። ህይወት እንዲሆንላችሁ እንዲበዛላችሁ መጣ። ኢየሱስ ሆይ ለምን መጣ? ህይወት እንዲሆንላችሁ፣ ህይወት ደግሞ እንዲበዛላችሁ፣ በህይወት እንድትኖሩ፣ ህይወት እንድትሸቱ፣ ሰማያዊ እንድትሆኑ፣ ምድር እንድትንቁ፣ ከፍ ላደርጋችሁ፣ በላይ በሰማይ ላኖራችሁ መጣ። አለ ብዙ መኖሪያ። ይርዳን ኢየሱስ። የክብር መንፈስ ስሙ የተባረከ ይሁን። ስራህን አውቃለሁ። ያላወቅኩ እንዳይመስልህ። ይሁዳ አንዳንድ ጊዜ ተደብቆ ይሰርቅ ስለነበረ ያንን 300 ዲናር አምጥታ ስታደርገው ለድሆች የሚሆነው ኢየሱስ ስራውን ያቀረበ። አንዳንዴ ለሸርክ የተከራከረ መስሎ አንዳንድ ሰው የሆነ ስራ ስላለው የሆነ ነገር ይናገራል። ይርዳን። ከታመምንበት ይፈውሰን፣ ከመቃብራችን ያውጣን። ኢየሱስ ልንገራችሁ ፈቃደኛ ነው። ዛሬ ምን ሊያደርገን? ደሊቨር ሊያወጣን። በዚህ ዘመን እጇን የምትሰጥ ቤተክርስቲያን ለክርስቶስ ሊያወጣት ላለቀ ዘመን ለ70 ዓመት ለ80 ዓመት ይበዛ እኮ 80 ነው ማክሲመም የሰው ዕድሜ መጽሐፍ ቅዱስ ያለው 80 ነው። አከተመ። በዛ ግን ለዘላለም ነው። ይርዳን። ከዛ ምን ይለዋል መሰለህ? እንዴት እንደተቀበልከው ምን አድርግ። ማንም ያነብልን ቁጥር 3 ጮክ ብለህ ዳኒ ታነብል። በጌታ በኢየሱስ ስም አነባለሁ። እንዴት
እንግዲህ እንዴት እንደተቀበልክና እንደሰማ አስብ፣ ጠብቀው፣ ንስሐም ግባ። አሜን። እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ። አሜን። እንዴት እንደተቀበልከው ጌታ ይባርክ። ዳኒ እንዴት እንደተቀበልከው እስኪ አስብ በሉ። ስራህን ስላወቅ የሚሻለው ነገር አሁን ማሰብ ነው። አስብበት ነገሩ። እስኪ አስብበት በሉ። እስኪ እንደገና ይሄን ነገር አስብበት። አሁን ያለውና አስብበት። በልጅነት ጊዜ እኔን መጀመሪያ ስትቀበል የነበረውን ስፒሪት፣ ያን ጊዜ የነበረ ሪቫይቫል፣ የነበረ ፍቅር፣ ለኔ የነበረ ነገር፣ ድንጋይ ከመገንባት ህይወትን ስትገነባ የነበረው ነገር እንዴት ትረሳዋለህ? አስብ። እስቲ አስብ በሉ። ምድር ሆይ አስቢ፣ ቅዱሳን ሆይ አስቡ፣ የምትሰሙ ሆይ አስቡ፣ ፓስተሮች ሆይ አስቡ፣ ሐዋርያት ሆይ አስቡ፣ ወንጌላውያን ሆይ አስቡ፣ የቤተ ክርስቲያን መሪዎች አስቡ፣ ህዝቡ አስብ። እንዴት ጌታ እንደተቀበልክ አስብ። ቁጭ በልና ለራስ አስብ። የጽሞና ጊዜ ውሰድ። አወዳደቀን አስታውል። ከዚያስ ተነስ፣ ንቃ። ብታስብበት ይሻላል። እኛ ብዙ የሚያሳስቡ ነገሮች አሉን። የጌታን ነገር ረስተናል። ኧረ በኢየሱስም የተመታ ይሁን። በምድር ብዙ የሚያሳስቡን ነገሮች አሉ። ብዙ ኮተታል። አንዷ እህታችን ጨበጥኩና ኢየሱስ ይመጣል ስላ ቆይ አለች። ምን ስላ በሚቀጥለው ወር እኮ ነው ማገባ አለች። መጀመሪያ ማግባት አለባት። ሰው ሁሉ ሌላ ፕሮግራም አለው። ወንድሜ ወድቀሃልና አሁን አስብ። እስቲ አስብ በሉ ባካችሁ። መልእክት አላችሁ ለሚሰማችሁ? እስቲ አስብ በሉ። እኔ እየቀደው ነው። መልእክት አላችሁ ለሚሰማ? እስቲ አስብ በሉ። ሞታል እኮ። ይህ እኮ አሳሳቢ ነገር እኮ ነው። ኢምፖርታንት ነገር እኮ ነው። በአውሬው ልትበላ እኮ ነው። ወደ ገሃነም ልትጣል እኮ ነው። አስብ እንጂ ሰው እንዴት በሞት ውስጥ ሆኖ አያስብም? ና እንጂ ወደ እኔ። ኃይል ከፈለክ ኃይል እሰጥሃለሁ። ጥበብ ከፈለክ ጥበብ እሰጥሃለሁ። እውቀት ከፈለክ እውቀት እሰጥሃለሁ። እግዚአብሔር መፍራት ከፈለክ እሰጥሃለሁ። አስብ። አስቡ። አስቡ። እናስብ። አስብ። እስኪ ዘር አይጠፋም በውስጥ። የሚገርመው ነገር ግን በዚህ ውስጥ ጥቂት ሰዎች አሉ። ጌታ ይመስገን በሉ። የሆኑ ጥቂት ሰዎች ግን በቃ ያንም እያዩ እንደው አትሞስፌሩ አልተመቻቸውም። ልብሳቸውን አጠበው በስነ ስርዓት የያዙ ደግሞ አሉ። ኢየሱስ ይመጣል የሚባሉ በጥቅሻ የሚነጋገሩ የጥበብ መንፈስ ያገኛቸው፣ የእውቀት መንፈስ ያገኛቸው፣ እግዚአብሔርን መፍራት ያገኛቸው አሉ በመካከልና እነሱንም ኢየሱስ ያውቃቸዋል። እናንተ ወገኖቼ ከታወቃችሁ ከጥቂቶቹ ያድርጋችሁ። ጥቂቶች ግን አሉ ልብሳቸው ነጽተው አየሁት። ሃሌሉያ! አላቆሸሹም፣ አልተቀላቀሉም፣ አልረከሱም፣ አልተወሰዱም፣ አልደፈረሱም፣ አልሸቃቀጡም አሉ። ብዙዎች አይደሉም። ስንቶች? ጥቂቶች አሉ። እስቲ ጥቂቶች አሉ በሉ። እናንተ ጥቂቶቹ መካከል ሁኑ። እግዚአብሔር በዚህ ከተማውን ሰዎች አሉ ታውቃላችሁ? እስኪ ሰው አለ በሉ። እስኪ አለው እግዚአብሔር ሰው አለ። ነቢያት ሁሉ እየታረዱ በነበረበት ጊዜ እንኳን እነዛ የተደበቁ ነቢያት ስንት ነበሩ? የተደበቁ ነቢያት ነበሩ። ያ ማን ነው የሚባለው? አብድዩ ነው የሚመግባቸው። 50 ነው። አገር ጠፍቷል ተብሏል። አገር ጠፍቷል ሲባል ጥቂቶች አሉ። የምስራች እስኪ ጥቂቶች አሉ በሉ። ጥቂቶች አሉ። ከጥቂቶች ያድርጋችሁ፣ ከነቁቱ ያድርጋችሁ ወገኖቼ። ጥቂቶች አሉ። እነሱ ልብሳቸውን አጥበው ስለጠበቁ ከኔ ጋር እስቲ አሜን በሉ። ወደ አሜሪካ አይደለም ፍላይቱ ወደ ሰማይ ነው። ክብር ለእግዚአብሔር ይሁን።
እነሱ ከኔ ጋር ይሄዳሉ። ኢየሱስ ጸዳ ጸዳ ያለውን ነው የሚለቅም። ክብር ለእግዚአብሔር ይሁን። ጸዳ ጸዳ ያለውን ነው፣ የታጠበውን ነው እያየ ደሙ ያጸዳውን ነው እንጂ የሚለቅመው ምድራዊ ድንኳን እየከበደው ሁሉ አይለቅም። ይርዳን። ጥቂቶች ግን አሉ። እረ ጌታ ከጥቂቶች ያድርገን። ከጥቂቶች አድርጋችሁ ያገኛችሁ ኢየሱስ ከሞት ሕይወት ያውጣን። እግዚአብሔር ያንቃን። ንቁ ወገኖች፣ ንቁ። ዘመኑ ሰው ሁሉ የሞተበት ነው። ሞት ሕይወት የሚኖርበት ዘመን ነው የኛው ዘመን። ሰርመኔስ አሁን ናት። ከፈለጋችሁ ኤፌሶንም አሁን ናት ፍቅር የተጣለበት። ጴርጋሞንም አሁን ናት ከፈለጋችሁ የበለዓምና የኒቆላውያንን ትምህርት የሚከተሉ። ቲያጥሮንም አሁን ናት ከፈለጋችሁ የኤልዛቤልን ዝሙትና ውድቀት የሚከተሉ። ሰርዴስ ሙት አጋንንት ከቆኑ ቁጭ ብሎ የሚያመልክ ሙት ማያስፈራ ህይወት የማይሸት አንድ አጋንንት ከጮኸት ሰርፕራይዝ። እስኪ ስልጣን አለ ይጎር እስቲ እናንተ እንሄዳለን እኮ። ክብር ለእግዚአብሔር ነው። በኃይል እንሄዳለን። የእግዚአብሔር መንፈስ ያገኘናል። በኃይል እንሄዳለን። ከሞትነታችን እንውጣ። ከተረዳነው ጌታ ከኛ ጋር ይሰራል። ባህልን ሰብሮ ቋንቋን ሰብሮ ኢየሱስ ከእናንተ ጋር ይሰራል። የቋንቋ ባውንደሪ የለበት፣ የባህል ባውንደሪ የለበት፣ የከለር ባውንደሪ የለበት። ኢየሱስ ይሰራል። ክብር ለኢየሱስ ይሁን። ስለዚህ ምን አለው? ጥቂቶች አሉ። ማንም ይሰራባቸው? ጌታ የሚሰራባቸው ከኔ ጋር ምን አደርጋቸዋለሁ? እስቲ ወስዳቸዋለሁ። ለመሄድ ተዘጋጁ። ወደ ጌታ ለመሄድ እንዘጋጅ። ግባችን እኮ እሱ ነው። መጨረሻችን እኮ እሱ ነው። መንግስተ ሰማይ መግባት ነው። ፓስተር እንትና ተብሎ መቅረት አይደለም ነው እንዴ? ከነ ማረጋችሁ ምድር ላይ ከመቅረት እግዚአብሔር ይጠብቃችሁ። ነብይ ተብሎ 666 ከማስመጣት እግዚአብሔር ይጠብቃችሁ። አችሉማ ካለዛ ቤተክርስቲያን ትነጠቃለች። ስትነጠቅ መንፈስ ቅዱስ የለም። አንተ ነብዩ እኮ ቀር ያ ስሜን የጠራው ስልክ ቁጥሬን የሚያውቀው በሌላ መንፈስ ነው ሲሰራ የነበረው። ኤልዛቤል በእውነት በዛ ቤተክርስቲያን ውስጥ ብዙ የጥንቆላ ስራ እንደሰራች እርግጠኛ ነው። ራሷን ነብይ ብላ ጠርታ። እግዚአብሔር አምላክ ይርዳል። ቀጥሎ ምን ይላል? ስማቸውን ከሕይወት መዝገብ ምን አላለ? ቁጥር 5 ላይ እንደዛ ነው የሚለው። ስማች ማን ነው የሚያደርገው? ጮክ ብሎ ቁጥር 5 እሺ ስሙንም ከሕይወት መጽሐፍ መደምሰስ አለ ማለት ነው። የተጻፈው ይደመሰሳል ማለት ነው። አንድ ጊዜ ድኛለሁ የሚባል ነገር አይሰራም። እኔ አይደለም ነው ቃሉ ነው የሚለው። አንድ ጊዜ ድኛለሁ አለቀ አይባልም። ስራችን ይመዘናል፣ ይታያል። ክብር ለእግዚአብሔር ይሁን። መዘበት ማለት ምን ማለት ነው? እግዚአብሔር አይዘበትበትም ይላል። ምን ማለት ነው? መቀለድ። መዘበት ማለት እንደ መዝጊያ ማጠፊያ ዘው ላይ እንደዚህ ነው። ወደዛ ስንከፍተው ይከፈታል፣ ወደዚህ ሲዘጋው ይዘጋል። ቦታውን የማይለቅ ሰውየው ዘና አድሮ ጥጃ ብያቸዋለሁ። አድሮ ጥጃ ማለት ይጠባል አያድግም። ሁልጊዜ ምን ያው ቁመቱ ያው ከአድሮ ጥጃ መንፈስ እግዚአብሔር ያወጣል። ከሞተ መንፈስ እግዚአብሔር ያወጣል። ስማችን ከማሰረዝ እግዚአብሔር ያወጣል። ወገኖች በህይወት እንኑርለት። የሟቹን ሞት እንድንሞት አይወድም ኢየሱስ። እኮ የዘላለም ሞት ነው። የሟቹን ሞት አይወድም። እንድትሞቱ አይወድም። ሰርዴስ እንድትሞት እግዚአብሔር አይወድም።
ትውልድ እንዲሞት እግዚአብሔር አይወድም። ለዚህ ነው የሚገስጸን። እንንቃ። እስቲ ንቃ በሉ። እስቲ ንቃ በሉ። እስቲ ንቃ በሉ። በሕይወትም ኑር በሉ። ክብር ለጌታ ይሁን። ጸልየን እንጨርሳለን። እናመሰግንሃለን፣ እናከብርሃለን። የእስራኤል ቅዱስ ስም ይባረክ። ዛሬ ደግሞ ከሰርዴስ ቤተክርስቲያን ይህን ያክል ድንቅ ነገር ስላስተማርከን ስምህ ይባረክ። ስምህ ይባረክ። ስምህ ይባረክ። ስምህ ይባረክ። ስምህ ይባረክ። ይህንን መልእክት የሚሰሙ ሁሉ ከሞቱበት እንዲነቁ በፊትህ እንጸልያለን። እንድትረዳቸው እንጸልያለን። በዚህ በምንኖርበት ከተማ ያሉ መንቃት እንዲሆንላቸው እንጸልያለን። በዚህ በምንኖርበት አገር ያሉ መንቃት እንዲሆንላቸው እንጸልያለን። በዚህ በአውሮፓ ኮንቲነንት የሚኖሩ ሁሉ መንቃት እንዲሆንላቸው እንጸልያለን። ከሙታንነት እንዲነሱ እንጸልያለን። መንቃት ይሁን ጌታ። ለቅዱሳን አብያተ ክርስቲያን መንቃት ይሁን። በሕይወት ኖር ያለው እያሉ ጌታው የሞቱ በሕይወት የሌሉ እግዚአብሔር ስማቸው ሊደመሰስ ያለ በኢየሱስም ዛሬ ንቃት እንዲሆንላቸው እንጸልያለን። ይህን መልእክት የሰሙ ሁሉ ሕይወታቸውን እንዲያስቡበት እንዲያስተውሉ እግዚአብሔር ራሳቸውን ማየት እንዲጀምሩ በኢየሱስም እንጸልያለን። አቤቱ አንተ የእግዚአብሔር መናፍስት ያለው ኢየሱስ ክርስቶስ እንድትረዳቸው ጸለይ፣ እንድታግዛቸው ጸለይ፣ እንድታግዛቸው ጸለይ። በአውሮፓ ያሉ አብያተ ክርስቲያን ላንተ እንሰጣለን። የጥቁር የነጭን ሁሉ ላንተ ሰጠን። ዛሬ መንቃት ይሁን፣ መንቃት ይሁን፣ ለእኔ መንቃት ይሁን፣ በዚህ ላለን መንቃት ይሁን፣ በዚህ ሀገር ላሉ መንቃት ይሁን፣ በዚች ምድር ላይ ላሉ መንቃት ይሁን። ስለሚሆንልን እናመሰግናለን። ጌታ ሆይ በመጣህ ጊዜ አትተወን። ጌታ ሆይ በመጣህ ጊዜ ውሰደን። በመጣህ ጊዜ ካንተ ጋር ውሰደን። ስማችን በሕይወት መዝገብ አትደምስስብን። ምሕረትና ኃይልን አድርግልን። አግዘን። የእስራኤል ቅዱስ ስለሰማህ እናመሰግንሃለን። ቤተ ክርስቲያናችን ላንተ ሰጠን፣ ከተማውን ላንተ ሰጠን። ጊዜያችንን ስለባረክ ተባረክ። በኢየሱስ ጌታ ስም አሜን። ጌታ ኢየሱስ ዘመናችሁን ይባርክ።